አዎ በወንድምሽ ፊት ሞገስ ያስፈልግሻል። የሚቆጣሽ አንቺ መናፍቅ እያለ የሚሰድብሽ ካለ ግድ ምን በጌታ ይገስጽህ አትበል። ጥሩ ነው እሱ ኢየሱስ ክርስቶስ ጌታ ግን ጌታ ሆይ በል ሞገስ ስጠኝ። ገና ድምፄን ሲሰማ በውስጡ ያለው አጋንንት ይደንግጥ ብለሽ ጸልይ። እኔ በእውነት ይደነግጣል ጠላት። ጌታ ሆይ ድምፄን በቃ ቀባው፣ ድምፄን ሞገስ ስጠው፣ ቃሎችን ሞገስ ስጣቸው፣ የሚሰሙኝ ሁሉ ይደንግጡ፣ ሳወራ ጸጥ ይበሉ ያል ዝም ብለሽ ጸልይ። እኔ በእውነት እነግርሻለሁ ምንም ሳትይ እህቴ ደህና ነሽ ማለት ይጀምራል። እንደው ጠፋሽ፣ ድምፅሽ ጠፋ፣ ምን ነው? አንቺ እኮ በየቀኑ እኮ እየደወልሽ ሊሆን ይችላል። አንቺ እኮ በየቀኑ እየጠየቅሽ ሊሆን እኮ ይችላል። ግን ምን ነው ጠፋሽ ማለት ይጀምራል። መንፈሱ በአንቺ ላይ ባለው ሞገስ ይወቃል። አንዳንዴ ወገኖች ለዚህ እኮ ነው እኛ በጣም ዋይዝ እንድንሆን የተጠራነው። እኛ የልማድ ጸሎት ስለምንጸልይ እኮ ነው ብዙ ጊዜ ጠላት ወደ ህይወታችን እየገባ የሚበጠብጠን፣ ወደ ህይወታችን እየገባ የሚቀጠቅጠን። ለምን ታውቃላችሁ? የልማድ ጸሎት በኢየሱስም ገስጹ አይደለም። ዋይዝ መሆን አለበት። እግዚአብሔር ሆይ ሞገስ ስጠኝ ደግሞ ብላችሁ ጸልዩ። አንዳንድ ጊዜ አንዳንድ መናፍስቶችን ይሄ የምትመቱት የሆነ ውደቅ ተነቀል በማለት አይደለም፣ እናንተ ላይ በሚመጣ ሞገስ። ዮሴፍ እኮ እዚህ እስር ቤት ውስጥ ሲገባ አለቃ አክብረኝ፣ ስማ እኔ እኮ ዕብራዊ ነኝ አይደለም ያለው። በቃ ገባ እንደ ማንኛውም ሰው። እጁን ታስሮ እያዳፉ ሲያስገቡት ሐረና ተውታል። ይህ ሰው በቃ አለቃ ነው እንደሚሆነው ብሎ ሾመው። ሹመትን አገኘ፣ ሞገስን አገኘ፣ ተወደደ። ሞገስ ማለት መወደድ፣ መፈለግ፣ መሰማት፣ መደመጥ ማለት ነው። ሞገስ ማለት እዚህ ላይ ቁጭ አናት ላይ የሚል ነገር አለ። ሞገስ ማለት መወደድ፣ መደመጥ፣ መፈለግ ማለት ነው። ስለዚህ በእግዚአብሔር ፊት ጸልዩ። እግዚአብሔር ሞገስ ስጠኝ። የሚጠላችሁ ወንድም ካለ፣ የሚጠላችሁ እህት ካለች ሞገስ ስጠኝ። አሰሪዎቻችሁ ፊት፣ ባለቆቻችሁ ፊት እግዚአብሔር ሞገስ እንዲሰጣችሁ። እውነቴን እኮ ነው የምላችሁ። ምክንያቱም እግዚአብሔር የሚሰጥ አምላክ ነው ሞገስን። ምክንያቱም ካልጠየቃችሁ እግዚአብሔር ሊሰጣችሁ አይችልም። አንዳንድ ሰው የሆነ ዝም ብሎ የሚለቀቅለት የጠየቅከውን ነው እግዚአብሔር የሚሰጠው። ጠይቁኝ እኮ ነው የሚለው። ጠይቀኝ አሕዛብን ለርስት እሰጣለሁ። አየህ፣ አሕዛብ የሚሰጡት ስትጠይቅ ነው። ለዚህ እኮ ነው ጠይቀኝ እንጂ አለ። ካልጠይቅ አሕዛብ ለርስት ሊሰጡህ አይችሉም ማለት ነው። ባይዘወይ በጣም የእግዚአብሔርን ቃል በጣም ማንበብ ያስፈልጋል። ያባቴ የሆነ ከሃይማኖተኝነት ወተን ከልማድ ወተን ማንበብ መቻል አለብን የእግዚአብሔር ቃል። ብዙ ጊዜ ሃይማኖተኞች ስለምንሆን ቃሉ አይገባንም። ሁሌ አንድ አይነት ልምምድ ነው። የሆነ አንድ ሰባኪ በቃ ሰበከ በዛ ነው ሁል ጊዜ ህይወታችን ነው አይደለም። በጣም ምን ሊል እንደሚፈልግ ያንን ቃል በጣም ወደ ህይወታችን ውስጥ ማዋሃድና በዛ ነገር ደግሞ መጸለያ። ለዚህ እኮ ነው ጠይቀኝ አሕዛብን ለርስት እሰጣለሁ። ዋው ምን ማለት ነው? ሞገስን ጠይቃ። የሚያስጨንቀ ሰው ካለ ለምን ትታገላለህ? ለምን ወይኔ ውደቅ እያልክ ለምን ጊዜ ታቃጥላለህ? እግዚአብሔር ሆይ ሞገስ ስጠኝ፣ ሞገስ ይሄን ሰው ስጠኝ፣ ሞገስ ይውደደኝ፣ ይውደደኝ፣ ይስማኝ፣ ያድምጠኝ ብለህ በእግዚአብሔር ፊት ጸልይ። እግዚአብሔር ድንገት የሰውየውን አይምሮ ይቀይራል። ለምን? እግዚአብሔር ጸሎትን ስለሚመልስ። ስለዚህ ዮሴፍ ሞገስ በላዩ ላይ ስለነበረ የእስር ቤቱ አለቃ እንግዲህ እኮ ማንንም እኮ እዛ እንግዲህ ቅድም እንዳልኳቸው ብዙ አይነት ሰው አለ። የተማረ ሰው አለ፣ ያልተማረ ሰው አለ፣ ባለስልጣን የነበረ ሰው አለ፣ ብዙ ዘመዶች ያሉት ሰው እዛ ውስጥ አለ፣ ገንዘብ ያለው ሰው እዛ ውስጥ አለ። ግን ማንንም አለቃ አላደረገም። ዮሴፍ ግን ምንም የለውም። ሰውየው ብር የለውም፣ ዘመድ የለውም፣ ብቻውን ነው። ዘመዶቹ እንኳን አውጥተው የወረወሩት ሰው ነው። የተሸጠ ሰው ነው። በህይወት እንዲኖር የማይፈለግ ሰው ነው። ዘመድ አለኝ እንኳን እንዳይል ዘመዶቹ ናቸው ሊገሉት የፈለጉት፣ ሊያጠፉት የፈለጉት፣ ራዩን ሊያጨነግፉ የፈለጉት፣ በህይወት እንዳይኖር ያደረጉት የገዛ ዘመዶቹ ናቸው፣ የገዛ ወገኖቹ ናቸው። የሸጡት የገዛ ወገኖቹ ናቸው። በዘመድ እንኳን እንዳይመካ ይሄ ሰው እንደው ኢየሱስ ክርስቶስ ጌታ ነው። ገንዘብ አለኝ እንዳይል ምንም ገንዘብ የለውም። ሰው ቤት ነው፣ ተሽጦ ነው። ለዛውም እኮ ደሞዝ ተነጋግሮ አይደለም የገባው፣ ተሽጦ ገዝተውት ነው። ሲገዙት ግን በቃ ምንም ገንዘብ የለውም፣ ደሞዝ አይከፍሉት።
ኢየሱስ ክርስቶስ የተባረከ እና ገንዘብ እንኳን የለውም ገንዘብ አለው እንዳይባል፣ ግን ሰው እግዚአብሔር አለው። እግዚአብሔር ከእርሱ ጋር ነበረ። ሰዎች ያልተረዱት ሰዎች ያላዩለት ነገር ቢኖር እግዚአብሔርን ነበር። እግዚአብሔርን ስላላዩ ነው አውጥተው የጣሉት። እያችሁ እግዚአብሔር ያለው ሰው ሞገስ አለው። ስለዚህ ሞገስ ስለነበረው ገና ሰው ሲያየው ይወደዳል። ገና ሰዎች ሲያዩት ይሰማል፣ ይደመጣል። ሲናገር እሱ ይናገር ይባላል። ለምን? እግዚአብሔር ከእሱ ጋር ስለነበር። ስለዚህ የአባቴ ብሩካኖች በእግዚአብሔር ፊት ሞገስ እንዲሰጣችሁ፣ እግዚአብሔር እንዲረዳችሁ፣ እግዚአብሔር ከእናንተ ጋር እንዲሆን፣ በሞገስ እንዲሆን። ምክንያቱም ቅድም እያቸዋል ሞገስ ማለት ስም አይደለም። ሞገስ ማለት መደመጥ ነው። ሞገስ ማለት መወደድ ነው። ሞገስ ማለት መፈለግ ነው። ስትፈለጉ ነው ሞገስ አለባችሁ የሚባል። ስትደመጡ ነው ይህ ሰው ሞገስ አለው የሚባለው። አንዳንድ ሰዎች አላያችሁ ስሟችሁ የሚሏችሁ ሰዎች የሉ። እነዛ ሰዎች እኮ ሞገስ በላያቸው ላይ ስላለ ነው። ሳትፈልጉ ትሰሟቸዋላችሁ፣ ሳትፈልጉ ታዳምጧቸዋላችሁ፣ ሳትፈልጉ በቃ ስማኝ ይሏቸዋል። ኢየሱስ ክርስቶስ የተባረከ ነው። ሰምታችሁ አጠግቧቸው። ምንም እኮ ከእናንተ የተለየ ሀሳብ ላይነገሩ ይችላሉ። ከእናንተ የተለየ እውቀት ላይኖራቸው ይችላል። ከእናንተ የተለየ ሀሳብ ላያመነጩ ይችላሉ። እናንተ የምታስቡትን ሊሆን ይችላል እኮ የሚያወሩት፣ ግን ትሰሟቸዋላችሁ። ቁጭ ብላችሁ ብዙ ሰዓት ብዙ ደቂቃ ዝም ብላችሁ ታዳምጣላችሁ። የእናንተኑ ሀሳብ እየነገሯችሁ እንኳን ትሰሟቸዋላችሁ። ይሄ ሞገስ ነው የአባቴ ብሩካኖች። ይህንን ነው በእኛ ህይወት ላይ እንዲሆን ዛሬ የምንጸልየው። ምክንያቱም ሞገስ ካለሽ ድል አለ፣ ማሸነፍ ትችያለሽ። ማሸነፍ አለ። ኢየሱስ ክርስቶስ ጌታ። ስለዚህ በቤተክርስቲያናችን ላይ በዚህ ኮንፈረንስ ላይ እግዚአብሔር ሞገስ በህዝቡ ላይ እንዲሰጠን ነው የምንጸልየው። ምክንያቱም ሞገስ ከኛ ጋር ካለ ሰው ያዳምጠናል፣ ፍጥረት ይሰማል፣ ፍጥረት ሁሉ ወደኛ ይሳባል። የሚያምነውም የማያምነውም ወደ ቤተክርስቲያናችን መጉረፍ ይጀምራል። ስለዚህ በዚህ አቅጣጫ በኃይል እንጸልያለን። በራሳችሁ ለራሳችሁ በቢዝነሳችሁ አቅጣጫ ስራ ያላችሁ የራሳችሁ ሱቅ ንግድ ያላችሁ ሰዎች ካላችሁ እዚህ ውስጥ እግዚአብሔር ሞገስ እንዲሰጣችሁ ጸልዩ። ሰው ሁሉ ከእናንተ እየመጣ እንዲገዛ፣ ሰው ሁሉ ከእናንተ እየመጣ እንዲወስድ፣ አዎ በአለቆቻችሁ ፊት በአሰሪዎቻችሁ ፊት እግዚአብሔር ሞገስ እንዲሰጣችሁ አጥብቅ እስኪሰጣችሁ። ወገኖች ዛሬ ጸልያችሁ የምታቆሙት ነገር አይደለም የምነግራችሁ። እግዚአብሔር በአሰሪያችሁ ፊት ሞገስ እስኪሰጣችሁ ድረስ ሃሌሉያ። ምናልባት ዛሬ ደሞዝሽን እየቆረጠች ሊሆን ይችላል። ምናልባት ዛሬ ደሞዝሽን አልሰጥም ብላ የሶስት ወር ይዛብሽ ሊሆን ይችላል። ግድ የለም፣ አታልቅሽ፣ አትጩይ። ዝም ብለሽ ጌታ ሆይ በይ፣ ሞገስ ልሰጠኝ በዚህ ሴትዮ ፊት እፈልጋለሁ። አንተ ለዮሴፍ በእስር ቤቱ አለቃ ፊት ሞገስ እንደሰጠው እኔ ደግሞ በአሰሪዬ ፊት። ኢየሱስ ክርስቶስ ጌታ ነው። አዎ ደሞዜን ይዛለች፣ ልትጨቁንሽ ትችላለች፣ ልታደክምሽ ትችላለች፣ ከሚገባው በላይ ስራ ልትሰሪ ትችላለች። አዎ ጸልይ፣ ጌታ ይቀይራል። ታሪክን የሚቀይር አምላክ አለን። የዮሴፍን ታሪክ ከቀየረ አንቺ ከዮሴፍ በምንድን ነው የምታንሺው? በምንድን ነው የምታንሺው? ንገሪኝ። በምንድን ነው የምታንሰው? ወንድሜ ንገራኝ። ስለዚህ በእግዚአብሔር ፊት ጸልይ። ጌታ ሆይ በቃ አዎ በክፉ የሚፈልግ ካለ ጌታ ሆይ በቃ ሞገስ ስጠኝ በል። በቃ ያ ክፉ የነበረው ሰውዬ ይወዳል፣ ይቀየራል። እግዚአብሔር ይቀይረዋል። ሃሌሉያ። ይቀይረውና ከዛ አንተ ይገለኛል ብለህ ስትጠብቅ ትዝ ይላቸዋል። ያዕቆብ ኤሳው ይገለኛል ብሎ ነበር የሚያስበው እና ከዚህ የተነሳ ብዙ ስጦታዎችን፣ ፍየሎችን፣ በጎችን፣ ብዙ ስጦታዎችን ከፊት እየነዳ ሄደ። ያና ያዕቆብ በቃ ሞቱን ነበር ሲጠብቅ የነበር። ለዚህ ነው ተጨንቆ ሌሊቱ ሙሉ ሲጸልይ ከመልአክ ከእግዚአብሔር ጋር ሲታገል አደረና እዛ ሊነጋጋ ሲል የጭኑን ሽሉዳ ነካው ካለ በኋላ እግዚአብሔር ደግሞ ስሙን ቀየረለት። ሞገስ እኮ ነው የሰጠው ወገኖች፣ ሞገስ ሰጠው። ያዕቆብ ብሎ ስሙን ቀየረለት። እስራኤል አለው። አንተ ያዕቆብ አይደለም። በያዕቆብ ባይዘወይ በያዕቆብ ስም ቢሄድ ኖሮ ኤሳው ይገለው ነበር እና እግዚአብሔር ባረከውና ስሙን ቀየረለት። አንተ እስራኤል ነህ አለው።
አዎ ከዚህ በኋላ ያዕቆብ አይደለህም አለና ያ የሞት አዋጅ የወጣበትን ያዕቆብ የሚለውን ስም ከላዩ ላይ ገፈፈና ሌላ ስም ሰጠ። ከዛ በእስራኤል በሚለው ስም ሲሄድ ኤሳው ተንበረከከ። ወንድሜ ብሎ አለቀሰ። ወንድሜ ብሎ ሳመው። ወንድሜ ብሎ አቀፈው። አንተ እኮ ወንድሜ ነህ፣ የእናቴ ልጅ እኮ ነህ ብሎ እቅፍ አደረገው። ግን ወገኖቼ አያችሁ፣ አቤት እግዚአብሔር እኮ እንዴት አድርጎ የሰዎችን ሕይወት እንዴት እንደሚቀየር የሚገርም ነው። ወንድሜ ብሎ ቀየረው፣ ስሙን ቀየረለት። ሲቀየረው ሞገስ ነው እኮ የሰጠው። ና ሊገለው የፈለገ ኤሳው ሲያየው ተደገጠ፣ ልቡ ራራ። ለምን? ያዕቆብ አይደለም የመጣው፣ ኤሳው ማነው? እስራኤል ነው የመጣው። ስሙ የተቀየረለት ነው የመጣው። ሞገስ በላዩ ላይ የፈሰሰለት ሰው ነው የመጣው። ዝም ብሎ ተራ ሰው አይደለም የመጣው። ሊጨምርላቸው ላባ ሊገለው ፈልጎ መጣ፣ ግን አልገደለውም። አቤት የእግዚአብሔር እጅ! ስለዚህ አባቴ ብሩካኖች ዛሬ እግዚአብሔር ሞገስ እስኪሰጣችሁ ቤታችሁን በቤታችሁ እስክትከበሩ በምትሰሩበት ቦታ እግዚአብሔር በሞገስ ከፍ እስኪያደርጋችሁ ድረስ እግዚአብሔር ሆይ ሞገስ ስጠኝ ብላችሁ እጅግ አብዝታችሁ ልትጸልዩ ይገባል። ልትጮሁ ይገባል። ልታለቅሱ ይገባል። አዎ እግዚአብሔር ሞገስ ስጠኝ ዛሬ እኔ ሞገስ ካለ ስም ከፈለጋችሁ በእንትና ላይ ሞገስ ስጠኝ፣ ኢየሱስ ክርስቶስ በዚህ ስራ ላይ እግዚአብሔርን ሞገስ ስጠኝ እያላችሁ ጸልዩ። እግዚአብሔር በእርግጥ ሞገስ ይሰጣችሁ። ይሰጣል። የሚሰጥ አምላክ ነው። ምክንያቱም ለዮሴፍ ሰጥቶታል። ስለሰጠው ነው ባለቃው ፊት ምናልባት ያ ሰው የሚያስፈራ ሊሆን ይችላል። ዝም ብሎ ተራ ሰው አይደለም። በእስር ቤት ውስጥ አለቃ የሚሆነው ከበድ ያለ ሰው ጡንቻ ያለው ምናምን የሚሆነው ኢየሱስ ክርስቶስ ጌታ ነው። ግን ጡንቻንም ገንዘብንም ሰፈርንም ሁሉን ነገር አልፎ የሚሄድ የእግዚአብሔር ሞገስ በዮሴፍ ላይ ስለነበረ ወደደው። መውደድ ብቻ ሳይሆን ስፍራም ሰጠው። አያችሁ፣ ልክ ሞገስ ወደ ህይወታችሁ ሲመጣ ትወደዳላችሁ፣ ስፍራም ይሰጣችሁ። ሞገስ የሚያደርገው ይሄን ነው። በሰው ሁሉ ፊት ሞገስ ሲሰጣችሁ ሰው ሁሉ ስፍራ ሰጣችሁ ማለት ነው። ቦታ ተሰጣችሁ ማለት ነው። ኢየሱስ ክርስቶስ የተባረከው። ስለዚህ ዛሬ የምንጸልየው በዚህ አቅጣጫ ነው። በዚህ አቅጣጫ እግዚአብሔር ሞገስ እንዲሰጠን፣ ለቤተ ክርስቲያን ሞገስ እንዲሰጥ። ምክንያቱም ሞገስ የድል አንዱ ዋነኛ አቅም ስለሆነ ችሎት ሞገስ ያላት ቤተ ክርስቲያን በሁሉ ፊት ድል ማድረግ ትችላለች፣ ማሸነፍ ትችላለች፣ መውጣት ትችላለች፣ ሁሉን ነገር መቆጣጠር ትችላለች፣ ትውልዱን ወደ ራሷ መሳብ ትችላለች። ምክንያቱም ሞገስ ኃይል ስላለ ሞገስ እንደ ማግኔት ነው ብዬ ነው ማምነው። ምክንያቱም ሰው ሁሉ ሲያችሁ ይወዳቸዋል። ሞገስ ያላችሁ ሰዎች አንዳንድ ጊዜ ዝም ብላችሁ አንዳንድ ሰዎችን አይታችሁ ገና ሳይናገሩ የምትወዷቸው ሰዎች የለም። በተለይ ደግሞ ሲናገሩ የበለጠ የምትወዷቸው ሰው የለም ይላችሁ። እነዛ ሰዎች ሞገስ አላቸው ማለት ነው። ሞገስ አለ። ስለዚህ አንዳንድ ሰው ገና ሳይናገር ምንም ሳይል እኮ ምናልባት በቃ በጣም የሚናገረው ሀሳብ እኮ የሚገርም ነው፣ ግን መስማት የማትፈልጉት ሰው የለም። በቃ የሆነ ኧረ ይሄ ሰውዬ ባይናገር የምትሉት ሰው ያ እኮ ያ እዛ ሰው ላይ ጥሩ ነገር አለ፣ ግን ሞገስ ስለሌለው ልንሰማው አንፈልግም። እኔ እንደዚህ ያጋጠመኛል። በቃ ገና ሳየው በቃ ይሄ ሰውዬ ባይናገር እምለው ሰው አለ፣ ግን እኮ የሚናገረው ነገር የሚጠቅም ጥሩ ሀሳብ ያለውን ግን በቃ ያ ሰው በቃ ሞገስ እላዩ ላይ ስለሌለ ገና ፊቱን አይተን ይሄ ሰው ኧረ በስመ አብ እንላለን። ለምን ካላችሁ ጠልተነው አይደለም፣ እላዩ ላይ ሞገስ ስለሌለ፣ እንድንወደው የሚያደርገን ሞገስ ስለሌለ ነው። እንድንሰማው የሚያደርገን ሞገስ ስለሌለ ነው። እንድናዳምጠው የሚያደርግ ሞገስ ስለሌለ ነው። ስለዚህ የአባቴ ብሩካኖች በጣም ማትደመጡ ሰዎች ካላችሁ፣ ሰው እንደው ገና ሲያችሁ የሚጠላችሁ ሰዎች ካላችሁ፣ እኔ እኮ ሰው ሁሉ ይጠላኛል የምትሉ ሰዎች ካላችሁ ልንገራችሁ መፍትሄው ሞገስ እግዚአብሔር እንዲሰጣችሁ ጸልዩ። ከዛ ሰው ሁሉ ይወዳችኋል። ኢየሱስ ክርስቶስ የተባረከ ይሁን። ስለዚህ በዚህ አቅጣጫ ዛሬ እንጸልያለን። ጌታ እንዲረዳን በሞገስ ሁሉን መቆጣጠር እንድንችል። ሞገስ ያላት ቤተ ክርስቲያን በሁሉ ፊት ትሰማለች፣ በአለቆች ፊት፣ በነገስታት ፊት ትሰማለች፣ ትፈለጋለች። ስለዚህ ለቤተ ክርስቲያናችን በዚህ ኮንፈረንስ ላይ እግዚአብሔር ሞገስ እንዲሰጠን የተጋበዙ ሰዎች አገልጋዮች መጥተው እግዚአብሔር እንዲረዳቸው እንዲያግዛቸው ሞገስ እግዚአብሔር እንዲሰጣቸው እንጸልያለን። እግዚአብሔር በቤተ ክርስቲያናችን ላይ እጅግ መልካም የሆነውን ነገር ያደርጋል። ኢየሱስ ክርስቶስ የተባረከውን እንጸልያለን። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እኔ እጸልያለሁ።
በኢየሱስም ለእኔ ለወንድሞች ለእህቶች ለቤተ ክርስቲያናችን በናዝሬቱ በኢየሱስ ክርስቶስም ሞገስ እንድሰጠን እንጸልያለን። ጌታ ሆይ አንተ ትችላለህ፣ ኃይል አለ፣ አቅም አለ። በጌታ በኢየሱስ ክርስቶስም ሞገስን መስጠት የምትችል አንተ ብቻ ነህ። በጌታ በኢየሱስም ለቤተ ክርስቲያናችን ሞገስ ይሰጣል። በትውልዱ ፊት ድል ማድረግ የምንችለው በሞገስ ነው። እግዚአብሔር ሞገስ የሌላት ቤተ ክርስቲያን ድል ማድረግ አትችልም፣ ማሸነፍ አትችልም፣ መውጣት አትችልም፣ ጥሳ መሄድ አትችልም፣ ሰብራ መሄድ አትችልም። በኢየሱስ ክርስቶስ እግዚአብሔር ሆይ በኢየሱስ በአየሩ ላይ ቤተክርስቲያናችን ላይ ሞገስ ይለቀቅ። በናዝሬቱ በኢየሱስ በአገልግሎታችን ላይ በዋትሳፕ በቴሌግራም እንዲሁም በተለያየ ሚዲያ በምናገለግል አገልግሎት ላይ በጌታ በኢየሱስ ክርስቶስም ሞገስ እንዲሰጠን በናዝሬቱ በኢየሱስም እጸልያለሁ። አንተ እጅግ ኃያል አምላክ ነህ፣ ሁሉን የምትችል ጌታ ነህ። በናዝሬቱ በኢየሱስ ክርስቶስም አሁን ሞገስ እንዲሰጠን እኔ እጸልያለሁ። ድንቅ ነህ፣ ኃያል ነህ፣ ብርቱ ነህ። እግዚአብሔር አምላካችን ሆይ በኢየሱስ ክርስቶስ ከፍ በል። ጠላት ይመታ፣ የሞገሳችን ጠላት ሞገሳችንን የሚከልል እግዚአብሔር አንተ የሰጠንን ሞገስ እንዳይታይ በተለያየ አቅጣጫ የሚወጣ የጨለማ ኃይል ይፍረስ በኢየሱስ ክርስቶስም። እንዳንደመጥ፣ እንዳንወደድ፣ እንዳንፈለግ የሚሰራ የጥልቅ አሰራር በኢየሱስ ስም እንዲፈርስ እኔ ጸልያለሁ። የጨለማ ኃይል ይወጋ፣ የጨለማ ስራ ይፍረስ፣ ከእህቴ ላይ ይፍረስ፣ ከወንድሜ ላይ ይፍረስ፣ ከቢዝነሷ ላይ ይፍረስ። በኢየሱስም ባለቆቻቸው ውስጥ ሆኖ የሚያስጨንቅ የክፋት ኃይል በኢየሱስ ስም ይፍረስ እጸልያለሁ። ቤተክርስቲያናችንን በተለያየ አቅጣጫ ይችን ቤተክርስቲያን ሄቨን ዌይን የሚዋጋ አገልጋዮቿን የሚዋጋ አልፋ እንዳትሄድ የሚሰራ የክፋት ኃይል ሁሉ የተመታ ይሁን በኢየሱስም። በደመና ውስጥ ያለ በሰማይ ላይ ያለ የአለቆች ስልጣናት ኃይላት በኢየሱስም ጌታዊ በአየሩ ላይ የተበተኑ ኩሳን መናፍስቶች በኢየሱስም የቤተክርስቲያናችን ነገር እንዲለቅ፣ የእኔን ነገር እንዲለቅ፣ የእህቴን ነገር እንዲለቅ፣ የወንድሜን ነገር እንዲለቅ በኢየሱስ ስም ጸለይኩ። ሞገሳችንን ልቀቅ፣ በኢየሱስ ስም ልቀቅ። እንዳንሰማ በአሰሪዎቻቸው ፊት እንዳይሰሙ እንዳይደመጡ የሚያደርግ የጥልቅ አሰራር የወደቀ ይሁን። እግዚአብሔር ሆይ በኢየሱስም ስለ ሁሉ ስምህ ይባረክ በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላካችን ድንቅ ነው ወገኖቼ። ስለዚህ ዛሬ ይህንን እየጸለይን እንቆያለን። እግዚአብሔር ሞገስ እንዲሰጠን፣ ለክርስቲያናችን ሞገስ እንዲሰጥ፣ ለእናንተ ሞገስ እንዲሰጥ በዚህ አቅጣጫ እየጸለይን እንቆያለን። ከዛ ደግሞ ማታ እንገናኛለን። ተባረኩ። ሻሎም። ሰላም ለእናንተ ይሁን። እግዚአብሔር ቤተሰቦች ከአባታችን ከእግዚአብሔር ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁም ይሁን እያልኩኝ የዛሬውን ከሄቨን ዌይ ኢንተርናሽናል ቸርች የሚተላለፍላችሁን የእግዚአብሔርን ቃል ይዤላችሁ የመጣሁት ፓስተር ማቴዎስ ካሳሁን ነኝ። እግዚአብሔር የአምላካችን ስም የተባረከ ይሁን። ይህ የ10 ቀን ጾም ጸሎት የታወጀበት ለቤተ ክርስቲያን ለ8ኛ ዓመታችንና ይሄ ለቤታችን ምርቃት ወይም ደግሞ ለእግዚአብሔር ቤት ምርቃት እግዚአብሔር እንዲረዳን የምንጾምበት የምንጸልይበት ፕሮግራም ነው። እንግዲህ ዛሬ 3ኛ ቀኑ ነው። የእግዚአብሔር የአምላካችን ስም የተባረከ ነው። እግዚአብሔር ስም ይባረክ። ያው እንግዲህ ዛሬ እየጸለይን እንገኛለን። እግዚአብሔር በረዳንና ባገዘን መልኩ በእግዚአብሔር ፊት እየጸለይን ነው። ኢየሱስ ክርስቶስ የተባረከ ነው። ብዙዎቻችሁም ከኛ ጋር አብራችሁ እየጸለያችሁ እንደሆነ ይታወቃል። እንግዲህ ጌታ ይረዳናል፣ ያግዘናል። እግዚአብሔር እዚህ አድርሶናል። ዛሬ ያው የጸሎታችን ርዕስ የድል ጸሎት እንደሆነ ነው። እንግዲህ ብዙዎቻችሁ በዚህ ጸሎት ላይ እግዚአብሔር ድል እንዲሰጠን፣ እግዚአብሔር መከናወን እንዲሰጠን እየጸለይን እንደነበረ ቀኑን ሙሉ ይዋል ነው ማለት ነው። ምክንያቱም ዛሬና ነገ በዚህ ርዕስ ላይ ነው የምንጸልየው። ኢየሱስ ክርስቶስ ጌታ። ምክንያቱም ሰው እንደ ሰውኛ ያስባል፣ እንደ ሰው ማለት ነው። እንዲህ ቢሆን፣ እንዲህ ቢደረግልኝ፣ እንደዚህ ቢሳካልኝ ብለን እናስባለን፣ ምክንያቱም ሰዎች ስለሆነ። ነገር ግን መከናወንን፣ ድል፣ ስኬትን ደግሞ የሚሰጠው ደግሞ እግዚአብሔር ነው። ፈለገ ብናስብ እግዚአብሔር ከሌለበት ፍጻሜ አይኖረውም ወገኖች። የፈለገ አቅም ቢኖረን፣ ገንዘብ ቢኖር፣ ሰዎች ከኛ ጋር ቢሆኑ፣
ሰዎች ከኛ ጋር አብረው ደፋ ቀና ቢሉ ሰው የፈለገ ሰው ብናውቅ እግዚአብሔር ከሌለበት የእግዚአብሔር ሐሳብ ከሌለ በሰው እንኳን እኮ በሰው በኩል ሄዳችሁ እንኳን ነገር የሚፈጸመው ሰውየው ስለረዳችሁ ሳይሆን እግዚአብሔር እንግዲህ ስለፈቀደልን ነውና ወገኖቼ ያለ እግዚአብሔር ፈቃድ በህይወታችን ውስጥ የሚሆን ምንም አይነት ነገር የለም። ስለዚህ እግዚአብሔር መከናወን እንዲሰጠን ስኬት እንዲሰጠን እንጸልያለን። ምክንያቱም እንዲህ ለፍተን ሰርተን በዚህ ኮንፈረንስ ላይ መከናወን ከሌለው ምን ይጠቅማል? ምንም አይጠቅምም። እና ሰዎች መጥተው እግዚአብሔር ማክበር አለባቸው። በዛ የተጋበዙ አገልጋዮች መጥተው እንዲያገለግሉ እውነት ነው። ምክንያቱም በዛ ቀን ሊታመሙ ይችላሉ። ብዙ ችግር ሰው ስለሆኑ ያው እኛ አገልጋይ ማለት ለብዙዎቻችን የማይታመም የማይቸግረው የማይከፋው የማያዝን የማይራብ ይመስለናል ብዙ ጊዜና የሚተኛም አይመስለንም። አንዳንዴ ሰዎች ለሌት የሚደውሉበት ጊዜ አለና ይገርመኛል። እና እነሱ ስላልተኙ አገልጋዩ የሚተኛ አይመስላቸውም። አገልጋይ ሲጸልይ ነው የሚያድረው እንዴ? ይደክመዋል እኮ። ኢየሱስ ክርስቶስ ጌታ ነውና እግዚአብሔር እንዲረዳቸው እንጸልያለን። በዛ በተጋበዙበት ጊዜ ሁሉ እንደ ጊዜው በጊዜያቸው መጥተው ማገልገል እንዲችሉ ማለት ነው። ኢየሱስ ክርስቶስ የተባረከ ይሁን። ምክንያቱም እግዚአብሔር ክፉ እንዳያገኛቸው እግዚአብሔር እንዲጠብቃቸው ልንጸልይ ይገባል። ለእኛም ደግሞ መከናወንና ድል ሞገስ በሕዝቡ ሁሉ ፊት ሞገስ መወደድን እንዲሰጠን አጥብቀን እንጸልያለን። ሁላችንም በምንጸልይበት ጊዜ የሁላችንም አቅም በእግዚአብሔር ፊት ይሆናል። ስለዚህ እግዚአብሔር ደግሞ የልጆቹን ድምፅ ሰምቶ የሚመልስ አምላክ ስለሆነ ኢየሱስ ክርስቶስ ጌታ ነው። ስለዚህ ሁላችሁም አጥብቃችሁ እንድትጸልዩልን ቤተክርስቲያን ጥሪ ታደርጋለች። ስለዚህ ጸልዩልን። ለ10 ቀኑ ብቻ በ10 ቀን ብቻ ሳይሆን ሁሉ ጊዜ በምትጸልዩ ጊዜ ለራሳችሁ ለግላችሁ በምትጸልዩ ጊዜ በቃ እግዚአብሔር በሄቨን ዌይና በሄቨን ዌይ ውስጥ የሚያገለግሉ አገልጋዮችን እግዚአብሔር እንዲጎበኝ በቃ እግዚአብሔር እንዲረዳቸው እንዲያግዛቸው ጸልዩልን። ኢየሱስ ክርስቶስ ጌታ ነው። ጸልዩልን። ምክንያቱም እናንተ ካልጸልያችሁ ሌላ ማንም ሊጸልይልን አይችልም። እኛ ለእናንተ እንጸልያለን፣ እናንተ ደግሞ ለእኛ መጸለይ ግዴታ አለባችሁና ጸልዩልን። ጌታ መልካም ያደርጋል። የአንደበታችሁን ቃል ተጠቅሞ እግዚአብሔር መልካም እንደሚያደርግ አምናለሁ። ኢየሱስ ክርስቶስ ጌታ። ምክንያቱም እናንተም የእግዚአብሔር ልጆች ስለሆናችሁ እግዚአብሔር ከሚሰማቸው መካከል አንዱ ስለሆንሽ እግዚአብሔር ስለሚሰማክ እንድትጸልዩልን በጣም እንፈልጋለን። እግዚአብሔር ደግሞ መልካም ያደርጋል። የእግዚአብሔር የአምላካችን ስም የተባረከ ነው። እንግዲህ ወደ ዛሬው መልእክቴ ከመግባቴ በፊት ለቃሉ እንድንጸልይ ይፈልጋል። ኢየሱስ ክርስቶስ ጌታ ነው። ያው ቀስ ብዬ የማወራው ያው ትንሽ ድካም ስላለ ሩጫ ስለሆነ አሁን ያው የሚመረቅ ዝግጅት ስለሆነ በቃ ብዙ ነገር መራራት ስላለ በጣም ስለሚደክም ለዛ ነው ቀስ ብዬ የማወራው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ቀስ ብዬ ቀጥላለሁ ማለት ነው። ኢየሱስ ክርስቶስ ጌታ ነው። እንጸልይ ለቃሉ። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስለ ሁሉ ስምህ ይባረክ። አንተ ድንቅ ኃያል አምላክ ነህ። ስምህ ይባረክ። ይህን ቃል እግዚአብሔር ሆይ በጌታ በኢየሱስ ባጥንትና በደማችን ውስጥ እንዲሆን ጸልይ። እርዳን፣ አግዘን። በነገር ሁሉ እግዚአብሔር በቃል አማካኝነት እንድትፈውሰን እንድታጽናናን በኢየሱስ ስም ጸለይኩኝ። በኢየሱስ ስም አሜን። የአምላካችን ስም የተባረከ ይሁን። ትናንት የእግዚአብሔርን መልካም የሆነውን ቃል አካፍያችኋለሁ። እንግዲህ የተኛችሁ እንደነቃችሁ አምናለሁ። ደግሞም ነቅታችሁ የነበራችሁ ላለመተኛት የበለጠ እንደነቃችሁ ፈጽሞ እርግጠኛ ነኝ። ምክንያቱም ወገኖቼ በብዙ ነገር ተኝተናል። ዓለም በብዙ ነገር ቢዚ አድርጋን ተኝተናል ያለን የመሰለን ጳውሎስ ሲናገር ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል እና የቆመን መስሎን ግን ብዙዎቻችን ወድቀናል። ብዙዎቻችን ወድቀን ግን አልወደቅኩም አይነት ስታፍ ነው እያደረግን ያለነው። ግን ወድቀናል።
ባይዘዌ የሚነሳ ሰው ልንገራችሁ መውደቁን ያመነ ሰው ነው። ወድቅ ያለው ጌታ ሆይ አንሳኝ ያለ ሰው ነው የሚነሳው እንጂ አልወደኩም እኮ እኔ እኮ ልወድቅ ነበር እንጂ ተንገዳገድኩ እንጂ የሚል ሰው አይፈወስም። ስለዚህ ኢቭን ፈውስ እኮ ታምም ያለው ላለ ነው። ታምም ያለው ላለ ነው። ስለዚህ ላችኋል እነ ፈሪሳውያን ጤነኛ እንደሆኑ ነው የሚያስቡ። ስለዚህ መድኃኒት ለበሽተኛ እንጂ ለጤነኛ እኮ አያስፈልግም አላቸው። ታመዋል እኮ ግን እነሱ ጤነኛ ነን ብለው እርግጠኛ ስለሆኑ የመጣው መድኃኒት አለፋቸው። አባቴ ብሩካኖች ምናልባት ቸርች ስለሄደን ያልወደቀን ያልተኛን ሊመስል ከመሰላችሁ ተሸውዳችኋል። እስኪ ዘወር ብለን ህይወታችንን እንመልከት፣ ዙሪያችንን እንመልከት፣ መውጣት መግባታችንን እንመልከት፣ የምንከታተላቸው ነገሮች እንመልከት። በጣም በብዙ በዘረኝነት ተኝተናል፣ በብዙ አቅጣጫ ከተኛን ቆይተናል እና በጌታ ፍቅር እንድትነቁ ጌታ ይርዳችሁ። ዛሬ እንኳን ይህንን ሀሳብ ለመቀጠል አይደለም የመጣሁት። የእግዚአብሔር የአምላካችን ስም የተባረከ ይሁን። ዛሬ በመዝሙር 55 ከቁጥር 22 ያለውን ቃል አነብላችኋለሁ። በአዲሱና በድሮ ትርጉም በሁለቱም አነብላችሁና ከዛ ወደ መልእክቴ እገባለሁ። መጀመሪያ የማነበው የአዲሱ ትርጉም ነው። እንደዚህ ይላል። መዝሙር ምዕራፍ 55 ከቁጥር 22 እንደዚህ ይላል። የከበደህን ነገር በእግዚአብሔር ላይ ጣል፣ እርሱ ደግፎ ይይዝሃል፣ የጻድቁን መናወጥ ከቶ አይፈቅድም ይለና በአዲሱ ትርጉም በድሮ ትርጉም ደግሞ የሚለውን ደግሞ አነብላችኋለሁ። እንደዚህ ይላል። አሁንም መዝሙረ ዳዊት ምዕራፍ 55 ከቁጥር 22 ጀምሮ ትካዜህን በእግዚአብሔር ላይ ጣል፣ እርሱም ይደግፋል፣ ለጻድቁም ለዘላለም ሁከትን አይሰጠውም ይላል። ምን አይለውም? ሁከትን አይሰጠው። ኢየሱስ ክርስቶስ የተባረከ ይሁን። እንግዲህ እነዚህ ሁለት ቃሎች አንድ አይነት ነው ሀሳባቸው፣ የአገላለጥ ልዩነት ነው ያላቸው። እንግዲህ ይሄኛው አዲስ ትርጉም ደስ ይላል። የከበደህን ነገር በእግዚአብሔር ላይ ጣል። ትካዜ የሚያመጣው መቼም የሚከብድ ነገር ነው እና ትካዜን በእግዚአብሔር ላይ ጣል፣ እርሱም ይደግፋል ይላል። ባይዘዌ እዚህ ላይ ሁለት ነገሮች ልንገራችሁ። በእግዚአብሔር ለመደገፍ ምን ማድረግ ያስፈልጋል? በእግዚአብሔር ላይ ችግራችንን፣ ቋጠሯችንን፣ ሐዘናችንን፣ አልፈታ ያለን የጨነቀንን ነገር፣ ግራ ያጋባን ነገር፣ ወዴት መሄድ እንዳለብን መሄጃው የጠፋብንን ነገር ምን ማድረግ ያስፈልጋል እያለ ነው። መጣል። ባይዘዌ እስካልጣለን ድረስ እግዚአብሔር ሊደግፈን አይችልም። ልብ በሉ። አንዳንድ ሰዎች እየጸለዩ ይጸልያሉ። ጥሩ ጸላይ ናቸው። ክብር ለኢየሱስ ይሁን። ጥሩ ይጸልያሉ፣ ቸርች ጥሩ ይሄዳሉ ምናምን፣ ግን ሸክማቸውን ግን ለእግዚአብሔር መጣል አይፈልጉም። ይይዙታል በደንብ አድርገው ንቅ አድርገው በቃ አጠንካብኝ አይነት ነገር አለባቸው። ኢየሱስ ክርስቶስ ጌታ ነው። መጣል አይፈልጉም። ባይዘው መጣል ባልፈለክ መጠን የፈለገ ብትጸልይ፣ ምክንያቱም ቅድም ብያቸዋለሁ በሽተኛ ነኝ ብሎ እስካልሄደ ድረስ በሽታው ሊፈወስለት አይችልም። ባይዘው እኛ መርፌ ለሚወጉን ሆስፒታል ለሚወጉን እኮ አምነን እኮ የምንሰጠው ነገር አለ አይደል? ደጃችን ደም ስራችን እንሰጣለን። በጥሶልህ ቢሄድስ ምንም እንኳን አታውቅም፣ ግን አምነኸው ተምሯል ብለህ ያውቃል ብለህ ከኔ የተሻለ ነው ብለህ አሳልፈህ እጅህን ምን ታደርገዋለህ? ትሰጠዋለህ። አሳልፈህ ሊቆርጥህ ይችላል፣ ሊወጋህ በጣጥሶልህ ሊወጣ ይችላል። ይሄ ኢየሱስ ክርስቶስ ጌታ ነው። አንድ ጊዜ ቸርች በየሶስት ወሩ ደም እንሰጣለን። እኔ እዛ ደም እንትንና በእኔ አማካኝነት እኔ በየሶስት ወሩ ስለምሰጥ ባይዘው ደምማ ያው አገር ውስጥ የምትኖሩ ሰዎች ካላችሁ
ደማችሁን ደም ስጡ። ደም መስጠት እናቶችን ያግዛል። በአደጋ ጊዜ በሚፈጠር አደጋ ለሚፈስ ደም ለዛ ይጠቅማል። ለካንሰር በሽተኞች ይጠቅማል። ለኩላሊት በሽተኞች ይጠቅማል። እኔ ባይዘዌ ደም መስጠት የጀመርኩት የዛሬ 10 ምናምን ዓመት አንድ ጓደኛዬ በጣም ታሞ ኩላሊቶቹ ፌል አድርገው ዳያሊሲስ ያደርግ ነበርና በመሃል ያው ደሙ አለቀ። እየታጠበ ደሙ አለቀና ደም ያስፈልጋል ተባለና ግር ብለን ከቸርች ሄድን። ያን ገና ልጆች ነበርና ሄደን ጓደኞቼ ተለኩ። አንደኛው መድኃኒት ወጦ ስለነበር አንተ አትሰጥም ተባለ። እኔ ሲሄድ ያኔ ኪሎ 48 ወይም 49 ስለነበረ ምን አሉ፣ አንተ መስጠት አትችልም፣ ከ52 በታች ከሆንክ አትሰጥም ብለው በቃ በጣም አዘንኩ። በጣም ተሰማኝ፣ አመመኝ። በቃ ማለት እንዴት ለጓደኛዬ በቃ እንደ ወንድሜ ለሆነ ጓደኛዬ በክርስቶስ ደግሞ አንድ ለሆንን ወንድሜ እንዴት መስጠት አልቻልኩም ብዬ በጣም ተሰማና ያኛው ነው እኔ ኪሎዬ ከ52 እና ከ52 በላይ ሲሆን እኔ ለማንም ይሁን ማን ደሜን እሰጣለሁ ብዬ ለራሴ ቃል ገባሁና እሰጣለሁ። አሁንም እሰጣለሁና ቸርች ይመጡ ነው። አሁን ቅርብ ጊዜ ራሱ መጠው ወስደ ልጆች አስተባበሪ በግድ በቃ ኪሎ የሞላ ሰው መስጠት አለበት ስጥ እያልኩ እሰጣለሁና አንዱ ጓደኛችን ግን መርፌ ስትወጋው ልጅቷ ገና ለማይ ስለነበረች ትንሽ አመመውና ወሰዱ። ግን ከዛ በኋላ የሚገርማችሁ እጁ በጣም ማበጥ ጀመረ። በጣም ጥቁር አለ። በጣም ያመዋል ምናምን። አያችሁ አምኖ ነው የሰጠው። ትችላለች ምንም አታደርገኝም ብሎ ሰጥቶ ጉድ ሆኖ እና የሚገርማችሁ እኛ አንዳንድ ጊዜ እግዚአብሔርን የዶክተሮቻችን ያህል እንኳን አናምነውም። በነገራችን ላይ ባይዘወይ መስጠት ማለት በቃ ለእግዚአብሔር ችግርን ስትሰጠው ዳግመኛ በዛ ነገር ላይ እንዴት ላድርገው፣ በምን በኩል ልውሰደው፣ በየት በኩል ላምጣው ብለህ መጨነቅ የለብህም። እንደው እንትናን ባማክርሻል ብለህ መጨነቅ በቃ እግዚአብሔር ሆይ በጌታ በኢየሱስ ይሄን ጉዳይ ላንተ አሳልፌ ሰጥቻለሁ ብለህ ከሰጠኸው ውጤቱን ነው መጠበቅ ያለብህ። መስጠት ማለት እንደዛ። አንዳንድ ሰዎች ይጸልዩም ጌታ ሆይ ከዚህ ነገር አውጣኝ ጨንቆኛል ምናምን ብለው ያጸልዩና ቁጭ ብለው ይተክዛሉ። የሉ ምን ነው ስትሏት ምን እባክህ እንደው እንዴት አድርጌ እንደምወጣ እያሰብኩ ነው። እንዴ ጸልዮ አልጸልዮ አስተንብዮ ከዛ ይጨነቃል ቁጭ ብሎ ግራ ይጋባል። እግዚአብሔር ያንን ሰው አይደግፈው። ቃሉ የሚለው እኮ ምንድን ነው የሚለው? ኢየሱስ ክርስቶስ ጌታ በደንብ ላንብብላችሁ። አሁን የከበደህን ነገር በእግዚአብሔር ላይ ምን በለው አለ? ጣል፣ እርሱ ደግፎ ይይዛል። መቼ? ስትጥል። እግዚአብሔር ያድነኛል ስትል፣ እግዚአብሔር ያወጣኛል ስትል፣ እግዚአብሔር ቸር ነው፣ ጉልበት አለው፣ አቅም አለው፣ የኔ ጉዳይማ ዝም አይልም፣ በኔ ጉዳይ ላይ እግዚአብሔር መልካም ያደርጋል ብለህ ቁጭ ብለህ ስትጠብቅ የሚሆነው መልካም ነው። ግን ቁጭ ብለህ ከጸለይክ በኋላ ካልጸለይክ በኋላ ቸርች ሄደህ ካመለክ በኋላ ከቸርች ስትወጣ ወደ ትካዜ፣ ወደ ለቅሶ፣ ወደ እንባ፣ ወደ ተስፋ መቁረጥ እንዴት ነው በቃ እንትና ጋር ልደውል እያልክ የምታብሰለስል ከሆነ አንተ ሰው ችግርን መልሰህ ከእግዚአብሔር ተቀብለኸዋል። እግዚአብሔርን አላመንከውም ማለት ነው። አልተደገፍክበትም ማለት ነው። ስለዚህ እኮ ነው እግዚአብሔር መጣና አብርሃምን ልጅ እሰጥሃለሁ አለው። ዋው ጌታ ይመስገን፣ ክብር ለኢየሱስ ምናምን አሉና ጌታ ምስጋና ፕሮግራም አዘጋጅተው ከጨረሱ በኋላ ቢጠብቁ ልጅ የሚባል የውሃ ሽታ ሆኖ ቀረ። ከዛስ አይ አለች ማነው ሳራ፣ ይሄ እግዚአብሔር በፍጹም አታልሎናል። ስለተታለለ የለቅ ጊዜ ሳይረፍድብን ጊዜው ሳይመሽብን በራሳችን መንገድ ብንሄድ የተሻለ ውጤት እናመጣለን አለች። ዋው አብርሃም ይህንን ሀሳብ ሲሰማ ኦኬ ለምን አልሞክረውም ተባባሉ። ደስ አላቸው። ለሞከሩ እስማኤል የሚባል ልጅ መጣ። በስመም ደስ አላቸው። ለምን? የራስ ውጤት እግዚአብሔርን ከማጣ